እንዴት ናችሁ? ሰላም ናችሁ ወይ? ሳምንታዊ የኦንላይን ስራ ቲፕ መርሃ ግብር ነው። ባለፈው የተለያዩ አማራጮች እንዳሉ በየሳምንቱ የተወሰኑትን እየመዘዝኩ ቆንጥሬ ቲፕ እንደማደርጋቸው ነግሬያችሁ ነበረ። አሁንም ይኸው ቃሌን ጠብቄ የዚህንም ሳምንት መርሃ ግብር ይዤላችሁ መጥቻለሁ። ዛሬ ማስተዋወቋቸው ደግሞ ጥቃቅን ገቢዎች ከሚገኝባቸው ጂፒቲ ከሚባሉት ማለት ነው ጌት ፔይድ ቱ ወይም ለምታደርገው ነገር ይከፈላል በሚል መሪ ከሚታወቁ የኦንላይን ስራ አማራጮች አንዱ ሳርቪው የሚባል የሰርቬ ሳይት ይዤላችሁ ቀርቤያለሁ ማለት ነው። ይህ ሰርቬ ሳይት ሰርቬ ማለት ጥናቶችን የገበያ ጥናቶች ሊሆኑ ይችላሉ፣ ወይም ደግሞ ለተለያዩ ተቋማት ትምህርታዊ ሊሆኑ ይችላል ጥናታዊ ጽሁፎችን ለማዘጋጀት እና ጠቅላላ መረጃን በተለይ ብዙ ጊዜ በክፍያ ላይ የምናገኛቸው ሰርቬ ሳይቶች አብዛኛዎቹ የገበያ ዳሰሳ ጥናቶች ናቸው እና እነዚህን የዳሰሳ ጥናት ኦፒኒየን በመስጠት ወይም ሀሳባችን በመግለጽ ክፍያ የምናገኝባቸው ሜተዶች አሉ ማለት ነው። ሀሳባችሁን እየገለጻችሁ ለጊዜያችሁ ኮምፐንሴሽን የሚከፍሉ በርካታ ሳይቶች አሉ። ትልቅ የሚከፍሉ አሉ። በእርግጥ እነዚህ ትልቅ ሰርቬዎች እንትን ያላችሁ ከሆነ ዌብሳይት ኖሯችሁ የካምፓኒ ኢሜይል ካላችሁ $100 ከ$20 በላይ ለአንድ ሰርቬይ የሚከፍሉ ሳይቶች አሉ። ግን ሞር በኢትዮጵያ አክሰስ ለማድረግ ሜይቢ ዩኒቨርሲቲ ላይ የሚሰሩ እና ትልቅ ድርጅት ላይ የሚሰሩ ኦፊሻሎች ካልሆኑ በስተቀር እነዚህን አክሰስ ማድረግ ይከብዳል። ነገር ግን አሁን እኔ የምነግራችሁ ጂፒቲ የሚባሉት ጌት ፔይድ ቱ በሚባል የሚታወቀው ውስጥ የሚመደቡት አነስተኛ ሳንቲሞችን የሚከፍሉ ናቸው እና እነዛን በመሰብሰብ ሚኒመም ትሬሽሆልድ ወይም ወጪ የማድረግ መጠን ላይ በሚደርስበት ጊዜ ከዛ ዊዝድሮ ማድረግ ይቻላል። ከነዛ ውስጥ አንዱ ሰርቬው ነው። ስለዚህ ሰርቬውን ጥሩ የሆነው የሰርቬው ጥሩነቱ ምንድነው? ከኢትዮጵያ ሆነን አክሰስ ማድረግ እንችላለን። ፔመንት መተዱ ደግሞ ወይም የክፍያው አማራጭ ኢትዮጵያውያንን ታሳቢ ያደረገ ነው። ብዙ ጊዜ ፔፓል የሚከፍሉ ግን ጥሩ የሚከፍሉ አሉ። እንዳለመታደሉ ነው ኢትዮጵያ እንደ ኤርትራ ፔፓል አክሰስ አታደርግም። ወደፊት የኢትዮጵያ መንግስት እንግዲህ ዲጂታል ኢኮኖሚን ፕሮሞት እያደረገ ስለሆነ ይህንን ይከፍትልናል ብለን ተስፋ እናደርጋለን። እስከዚያው ግን ፔመንት ሜተዳችሁ በኢትዮጵያ ህጋዊ የሆኑ የሚፈቀዱትን ብቻ እየመረጠ እንሰራለን። አሁን ሰርቬው ቀጥታ ዋይር ትራንስፈር ይጠቀምና ቀጥታ ከውጭ ባንክ ወደ ኢትዮጵያ ባንኮች ገንዘብ ሪሚታንስ የሚገባበትን ስርዓት አመቻችተዋል። ስለዚህ ከኔ ጋር እሱን እንዴት መስራት እንደምንችል ከኔ ጋር ተከታተሉ። እስኪን ሪከርድ አስቀምጬላችሁ ስለ ሰርቬው ሙሉውን ዝርዝር ለማግኘት የግድ በቲክታክ የምትከታተሉ ማለት ነው ፌስቡክ ላይ ወይም ደግሞ ዩቲዩብ ላይ ነው ሙሉን የምታገኙት። ስለዚህ ሰርቬው ላይ ምን ያህል መስራት እንደምትችሉ እና እንዴት እንደሰራው አሰራሩ እንዴት እንደሆነ ከትክክለኛ መረጃ ጋር ወይም ከማስረጃ ጋር ያቀረብኩት ነው። ቁራጭ ቪዲዮ ብቻ በቲክታክ የምታየው ወደ ፌስቡክ ገብታችሁ ዋኙበት ወይም እንደፈለጋችሁ አክሰስ ማድረግ ትችላላችሁ። ወይም ደግሞ ዩቲዩብ ገብታችሁ ከዩቲዩብ ሙሉን መረጃ ብታገኙ ጥቂቷን ብቻ ነው ቆንጥሬ ቲክታክ ላይ መልቀቅ የምችለው። ስለዚህ ሙሉውን ለማግኘት መጀመሪያ እዚህ ጋር ፎሎ ማድረጋችሁ እንዳትረሱ። ፌስቡክ ስትመጡ ደግሞ ፍካሬ ሚዲያ ፔጅን ፎሎ እንድታደርጉ እጠይቃችኋለሁ። እርግጠኛ ሆኜ የምነግራችሁ በርካታ ስራዎችን አብረን እንሰራለን። አንዳንዶቻችሁ ጀምራችኋል፣ እየጠየቃችሁኝ ያላችሁ ጀምራችሁ ያረጋገጣችኋል። እኔ አልዋሸውም፣ አልቀጥፍም። ተአማኒ የሆኑ ትክክለኛ መረጃዎችን አቀርብላችኋለሁ። ከኔ ጋር ሰርቶ ማን ነው የከሰረ? እስቲ ሃቭ ናይስ ዴይ። ተከታተሉ። እስኪ አጠቃላይ ፒሲ ላይ ነው ማሳያችሁ። ስለዚህ ሪከርድ አደርግላችኋለሁ። ስክሪን ሪከርድ ከዚህ ቪዲዮ ጋር አታች ተደርጎ ታገኙታላችሁ። ፌስቡክ ላይ ጎራ ብላችሁ ይሁ ሰርቬው የሚባለው ነው። ቅድም እንደነገርኳችሁ ሰርቬው የሚባለው ጌት ፔይድ ቱ ከሚባለው ጌት ፔይድ ቱ ወይም ጂፒቲ ከሚባሉ ሳይቶች አንዱ ነው። ጂፒቲ ከሚባለው ወይም ጌት ፔይድ ቱ ለሆነ ነገር ላደረጋችሁት የሚከፈል ተብሎ ከሚጠሩ አነስተኛ የኦንላይን ስራ አማራጮች አንዱ ነው። ሰርቬዎችን ነው የምንሰራው። ያ ማለት መጠይቆችን፣ የተለያዩ ጥናቶችን፣ የገበያ ጥናቶችን እንሰራለን ለተለያዩ ካምፓኒዎች። እነዚህ ድርጅቶች ከተለያዩ ተቋማት፣ የጥናት ተቋማት፣ የምርምር ተቋማት ሊሆኑ ይችላሉ፣ ወይም ደግሞ የገበያ ጥናት ተቋማት ይሆናሉ ማለት ነው። ከነሱ ስራዎችን በመኮናተር ለእንደዚህ ትርፍ ሰዓታቸውን ወደ ገንዘብ እንዲቀይሩ ለሚሰሩ ሰዎች ያከፋፍላል ማለት ነው። ስለዚህ እዚህ ጋር ሳይን አፕ ካደረጋችሁ በኋላ መጀመሪያ እዚህ ጋር አሁን ሊንክ አስቀምጥላችኋለሁ። በዚህ ሊንክ ቀጥታ ገብታችሁ ይሄን አክሰስ ታደርጋላችሁ፣ ሳይን አፕ ታደርጋላችሁ። በጣም ኢዚ ነው።
በቀላሉ በኢሜይላችሁ ሳይን አፕ ታደርጉና ፎርማችሁን ትሞላላችሁ። የትምህርት ደረጃችሁን ወይም ደግሞ የፕሮፋይላችሁን አጠቃላይ ከናሽናል አይዲ ጋር አንድ የሆነ ማለት ነው ወደፊት። ምክንያቱም ክፍያ የሚፈጸመው በባንክ ስለሆነ ከባንካችን ጋር ካለው ክሪዴንሻል ጋር ተመሳሳይ መሆን ስላለበት ራሱ መሆን ስላለበት በሚገባ በጥንቃቄ ፕሮፋይላችን ከሞላን በኋላ ወደዚህኛው ስራ ቀጥታ እንገባለን ማለት ነው። በጣም ኢዚ ነው። በየቀኑ የሚመጡ የጥናት መጠይቆች አሉ። እነሱን መጠይቆችን አንብቦ መሙላት ነው። በእንግሊዝኛ ነው የሚመጣው። አልፎ አልፎ የአማርኛ በኢትዮጵያን ታርጌት ያደረጉ ጥናቶች ሊመጡ ይመጣሉ። ከሌሎች ሰርቬይ አጋሮች ጋር በመሆን እንደዛ አይነት ጥናቶችን ያቀርባሉ። ነገር ግን ሜይንሊ ይሄ በተለይ በመዝናኛው ዓለም ላይ ትኩረት ያደርጋል። በስፖርት፣ በቱሪዝም፣ በባህል፣ በሙዚቃ፣ በድራማዎች ወዘተ እና ስፖርቶች የነዚህ ታለንት ያላችሁ እና ብዙ ኖውሃው ያላችሁ ሰዎች የራሳችሁን ኦፒኒየን እዚህ ጋር በመሸጥ ወይም ኦፒኒየናችሁን ወይ ሀሳባችሁን የራሳችሁን አመለካከት በመግለጽ የተወሰነች ሳንቲም ክፍያ ያደርጋል ማለት ነው። 2900 ሲሞላ ይወጣል ማለት ነው። በብር ነው ባይዘው እዚህ ጋር የሚያስቀምጠው በየሀገሩ ካረንሲ ተርጉሞ ያስቀምጣል ወይም መንዝሮ ያስቀምጣል ማለት ነው። ክፍያው የሚፈጸመውም እንደዚህ በባንክ ነው፣ ዋይር ትራንስፈር ነው። ስለዚህ ቀጥታ ከውጭ ባንክ በባንክ አካውንታችን ገንዘብ እንቀበላለን ማለት ነው። ስለዚህ የውጭ ምንዛሪ ህጋዊ በሆነ መንገድ ወደ ኢትዮጵያ ባንኮች ዊዝድሮ ማድረግ ይቻላል። በዓለም አቀፍ ደረጃ የሚሰራ ማለት ነው። ስለዚህ ከኢትዮጵያ ሆኖ አክሰስ ማድረግ ከሚቻልባቸው ጂፒቲ ወይም ጌር ፔድ ቱ በሚባሉ ሳይቶች ውስጥ የሚመደብ ነው ይሄ ማለት ነው። በዛ ጎራ የሚመደብ ነው። ስለዚህ ጥሩ ነገሩ ምንድነው? እዚህ ጋር ኢትዮጵያውያን መስራት ይችላሉ። በጣም ኢዚ ነው። ስለዚህ አሁን በተግባር ላሳያችሁ ብዬ ነው። እኔ ያልሞከርኩትን ለእናንተ አቅርቤ አላውቅም ብዬ ከዚህ በፊት እንደነገርኳችሁ ሞክሬያለሁ። ይኸው 673 ብር አለ። እሱ ማለት የደቂቃዎች ነው። ፎር ኤግዛምፕል አሁን ላሳያችሁ በተግባር እዚህ ጋር አክሰስ ሰርቬይ ላለሁ በኋላ በየዕለቱ ማለት ነው እዚህ ጋር ቼክ እናደርጋለን። ፎር ኤግዛምፕል አሁን ዛሬ ለኔ ምን አለ ማለት ነው ሰርቬይ መታለች። በየዕለቱ ነው የሚመጣውና 5 ደቂቃ ይላል። ዝም ብሎ ነው ከ7 ደቂቃ አይበልጥም። ብዙ ጊዜ ሰርቼ ስለማቅ ማለት ነው። እና ስለዚህ የሚከፍለው ሪዋርድ የሚያደርገው ደግሞ እዚህ ጋር ያስቀመጠው ወደ 9 ብር 10 ብር ምናምን ሳምቲንግ ነው። እሱ በጣም ጥቂት ጊዜ ስለሆነች ነው። አንዳንዴ እዚህ ጋር ምንድነው ብዙ ጊዜ እንቃለን፣ በተለይ ኢትዮጵያውያን በጣም ትንሽ እኮ ነው። በጣም ብዙ ዶላር ነው እኛ የምንፈልገው። ስለዚህ 10 ብር 10 ምናምን ብር በደቂቃዎች ውስጥ ለምን እሰራለሁ ምናምን የሚሉ አሉ። መርፌ ይሸጥ የለም ወይ ነው የኔ ጥያቄ። አሁን ለማያውቅስ ታገኛሉ። መርፌ ይነገድ የለም ወይ? ምላጭ ይነገድ የለም ወይ? ስራ ያላችሁ የተሻለውን ለምሰሩ የተሻለውን ትሰራላችሁ። ግን የተሻለ የሌላቸው ትርፍ ሰዓታቸውን ጌም ከሚጫወቱበት ፌስቡክ ብቻ ጎርጎሮ ከሚውሉበት ያልሆነ ነገር ውስጥ በቃ ከሚውሉ የሆነች ሰዓት ደቂቃ ሽርፍራፊ በጫወታ 10 ሰዓት ከ44 ፎር እዚህ 444 ይላል አይደለም 444። ስለዚህ እዚህ ጋር 4 ከ44 አሁን ምን ያህል ደቂቃ ይወስዳል የሚለው ሲያልቅ ሪከርዱን እዚህ ጋር ሳይቸዋለሁ ማለት ነው። ኢዚሊ እዚህ ጋር አሁን ክራውድ ፈንዲንግ ፎር ክሬቲቭ ፕሮጀክትስ ይላል። ክራውድ ፈንዲንግ ይሄ አሁን ከቢዝነስ ጋር የተገናኘ ነው። በተለይ ቢዝነስ ማኔጅ አካውንቲንግ ምናምን ነገር ያላችሁ ክራውድ ፈንዲንግ ከዚህ ከፕሮጀክቶች ጋር የሆነ ፕሮጀክት እናንተ አይዲያውን ይዛችሁ መታችሁ ከዛ በኋላ ኤንጅል ኢንቨስተሮች ወይም ከሌላ አካባቢ ላይ ያንን ስፖንሰር ሊያደርጉ የሚችሉ ኢንቨስተሮች በሚመጡበት ኬዝ ከነሱ ጋር የምሰሩበትን ነው። ሞር ከኔ የተሻለ ነው። ሞር ወደ እንትኑ ስለማልሄድ አሁን ክራውድ ፈንዲንግ እና ኤንጅል ኢንቨስተር ልዩነቱ ሞር ላልገልጽላችሁ እችላለሁ። ቱ ቢ ኦነስት የዛሞያ ሰው ስላይደለው ነው እና ከዛ ጋር የተገናኘ ነው። ስለዚህ እኔ የሚሰማኝን እዚህ ጋር መልስ ሰጥቷል ማለት ነው። have you heard of crowd funding ይላል። yes I heard that yes I heard ሰምቻለሁ። የሆነ ቦታ ሰምቻለሁ። ስለዚህ yes I know the concept well ብዬ መልሳለሁ። have you already supported a project via crowd funding platform ይላል። የተለያዩ ፕላትፎርሞች እንዳሉ አውቃለሁ። እዚህ ጋር ፎር ኤግዛምፕል ፈንድስ ኤንጅል የሚል እዚህ ጋር ቡክ ማርክ ያደረኳቸዋለሁ። አስክ ፎር መኒ የሚል አለ። እዚህ ጋር ፎር ኤግዛምፕል ቡክ ማርክ ያደረኳቸው ነው። አንዳንዴ ስለማነብ የተወሰኑ ከማግኘት አንጻር ወዘተ ወደ ኋላ አንጥቶ ያልኩ እንዲህ አይነት
ነገሮችን ሰምቼ ስለማ ብዬ ነው የምሞላ። የስ ብዬ እሞላለሁ ማለት ነው። ወደ ኋላ መልሶኛል። የስ አይ ነው ብያለሁ። ከዛ በኋላ ሃቭ ዩ ኤቨር ሰፖርትድ? የስ ሀገር አቀፍ የተወሰኑ ፕሮጀክቶችን በሀገር አቀፍ ደረጃ ሰፖርት አድርጌ ያለው። ስለዚህ እናንተ የሚመስላችሁን መሙላት ትችላላችሁ ማለት ነው። ኤኒዌይስ እንዲህ እያደረግኩ ይሄንን ሰርቪስ ጨርስ። እዚህ ጋር ቅድም ያያችሁት ነበረውን ቦታ ታዩታላችሁ። የዚህ 673 ብር የነበረችው በኋላ ደግሞ ስታዩ ጨምራ ታገኟታላችሁ ማለት ነው። ኤኒዌይስ በዚህ መንገድ 2900 ብር ሲሞላ ዊዝድሮ ማድረግ ይቻላል በደቂቃዎች ውስጥ ማለት ነው። በጥቂት ደቂቃዎች ውስጥ እንደዚህ መስራት ይቻላል። እየተማራችሁ ትሰራላችሁ። ስለዚህ አልባሌ ነገር ላይ ወይም ጊዜያችሁን ባልረባ ነገር ላይ ኢንቨስት ከማድረግ አንዳንድ ጊዜ ገቢም ማግኘት ይቻላል። ኦንላይን ኢንተርኔት ይኑርሽ ወይም ኮምፒውተር ይኑርህ ወይም ደግሞ እንደዚህ እንግሊዝኛ ትንሽ አንብቦ የመረዳት የሃይ ስኩል እንግሊዝኛ ያህል እውቀት ካለ ብሮዝ ማድረግ ከቻላችሁ በርካታ ስራዎች አሉ። ስለዚህ ከኔ ጋር ከሆናችሁ ብዙ አማራጮችን ቲፕ አደርጋችኋለሁ። ይህ ከፍቃደ ሚዲያ ብቻ የሚተላለፈው ሳምንታዊ የኦንላይን ስራ ቲፕ ፕሮግራም ነው። መጨረሻ ላይ እዚህ ጋር የጨመረውን አሳያችኋለሁ ስጨርስ ማለት ነው። እንዳይቆጥር ሰዓት ብዙ ሪከርድ እንዳይወስድባችሁ ነው። ስለዚህ ቁራጭ ነገር ብቻ በዩቲዩብ ላይ የምታዩ ቲክታክ ላይ የምታዩ ሙሉውን ቪዲዮ ለማየት የግድ ወደ ቲክታክ ወደ ፌስቡክ እና ወደ ዩቲዩብ ጎራ ማድረግ ማለት ይጠበቅባችኋል። ወደ ቲክቶክ ብቻ የተወሰኑትን ነው፣ ምክንያቱም ፕላትፎርም ሰፖርት የሚያደርገው እና ሙሉን ለማየት ወደ ዩቲዩብ ወይም ወደ ፌስቡክ ገጽ ጎራ በሉ። አመሰግናለሁ። ሃቭ ኤ ናይስ ዴይ።